ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ማክሰኞ ሐምሌ 21 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አብራችሁን ቆዩ። 49ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ በአዲስ አበባ መካሄድ ተጀመረ። 49ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባው ዛሬ በአዲስ አበባ ከተማ ተጀምሯል። የዘንድሮ ስብሰባ የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትንና ደህንነቱ የተጠበቀ የንጽህና ስርዓትን ማረጋገጥ በሚል መሪ ሐሳብ እየተካሄደ ነው። ለሁለት ቀናት በሚካሄደው ስብሰባ የህብረቱ አባል ሀገራት የውጭ ጉዳይ ሚኒስትሮችና ከፍተኛ ተወካዮች በሀገሪቱ የልማትና የትብብር አጀንዳዎች ላይ ይመክራሉ። የህወሓት ታጣቂዎች ካላማጣ ወደ ቆቦ በባቡሩን መንገድ እንቅስቃሴ መጀመራቸው ተሰምቷል። ህወሓት በዚህ ክረምት ግጭት ለመቀስቀስ ተደጋጋሚ ፉከራዎችን ሲያሰማም ቆይቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰኔ 30 2018 በፓርላማ ቀርበው እኛ ስላልፈለግን እንጂ ህወሓት ወደ ጦርነት እንድንገባ በተደጋጋሚ ትንኮሳ እየፈጸመ ነው፣ በቂ ምክንያት ነበረን በማለት ሂደቱን ገልጸውት ነበር። ክረምቱን እየጠበቀ የሚንቀሳቀሰው ግጭት ዘንድሮ ኤርትራን እንደሚጨምር ሲጠቀስ ነበር። የዛሬ የታጣቂዎቹ እንቅስቃሴ ጭፈራን ኢላማ ያደረገ ትንኮሳ ሊሆን እንደሚችል ምንጮች ጠቁመዋል። የጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ በአፍሪካ የአሜሪካ እዝ አዛዥ ጀነራል ዳንግላስ አንደርሰን እየተመራ ልዑክ በቢሮአቸው ተቀብለው አነጋግረዋል። በዚህ ወቅትም በሁለቱ ሀገራት የመከላከያ ትብብር በቀጠናዊ ደህንነትና በወደፊት የጋራ የትብብር እቅዶች ላይ ተወያይተዋል። ከውይይቱ ዋና አጀንዳዎች መካከል በሶማሊያ በአልሸባብና አይኤስን ጨምሮ በሽብርተኝነት ላይ የሚደረገውን ትግል ማጠናከር፣ የመከላከያ ትብብርን ማስፋት እንዲሁም የአፍሪካ ሎጂስቲክና ኮሙኒኬሽን ሲምፖዚየምን በጋራ ማካሄድ ተካተውበታል። የአፍሪኮም አዛዥ ጀነራል ዳንግላስ አንደርሰን በበኩላቸው ከኢትዮጵያ ጋር ያለው የመከላከያ ትብብር እየተጠናከረ መምጣቱን ገልጸው ኢትዮጵያ ለቀጠናው ሰላምና መረጋጋት እያበረከተች ያለችውን አስተዋጽኦ አድንቀዋል። የምስራቅ እዝ ኮር በጽንፈኛው ቡድን ላይ በወሰደው የተቀናጀ የጸረ ሽምቅ ስልት ከፍተኛ ጉዳት ማድረሱ ተገለጸ። የምስራቅ እዝ ኮር ሰራዊት በአማራ ክልል ምዕራብ ጎጃም ዞን ደጋሞት ዙሪያ ተፈጥሯዊና ሰው ሰራሽ መሰናክሎችን ተቋቁሞ በወሰደው ጠንካራና የተቀናጀ እርምጃ በጽንፈኛው ቡድን ላይ ከፍተኛ ምት በማሳረፍ ሰብአዊና ቁሳዊ ጉዳት ማድረሱን የኮሩ አዛዥ ብርጋዴር ጀነራል አዲሱ መሐመድ አሳውቀዋል። ኮሩ ካደረሰው ሰብአዊና ቁሳዊ ጉዳት በተጨማሪ የታገቱ የህዝብ መኪናዎችን ከናሽከርካሪዎቻቸውና ጽንፈኛው ከህዝብ አስገድዶ የዘረፈውን እህል እንዲሁም ሌሎች የሎጂስቲክ ቁሳቁሶችን ማስመለስ መቻሉን ተናግረዋል። የኮሮ ዋና አዛዥ ብርጋዴር ጀነራል አዲሱ መሐመድ እንደገለጹት በዚህ ድንገተኛ የጸረ ሽምቅ ስምሬት የጽንፈኛው ቡድን የሚተማመንበት ዋነኛ የሰው ኃይሉ ተመቶበታል። ከዚህ በፊት ንጹሃን ዜጎችን በማገት አሽከርካሪዎችን በማስፈራራትና ከአርሶ አደሩ እህልና ንብረትን በመዝረፍ የአካባቢውን ማህበረሰብ ሲያሰቃይ ቢቆይም የኮሮ ሰራዊት ማንኛውንም የደጋና የቆላ ተፈጥሯዊ መሰናክል እንዲሁም የጥላትን ምሽጎች በመስበር የጽንፈኛውን አከርካሪ መስበር ችሏል። በዋሸራ ጫት ዋርካና ሐሙሲት አስተሪዮ ዋይፋይ በተደረገው አሰሳና የተቀናጀ ኦፕሬሽን በርካታ የጽንፈኛው አባላት የተደመሰሰና የተማረከ ሲሆን ቡድኑን ለጥፋት ተግባሩንና ሎጂስቲክ ይጠቀሙባቸው የነበሩ ቁሳቁሶች በሰራዊቱ ቁጥጥር ስር ውለዋል። እንደ ጤፍና ስንዴ የመሰለ የተከዘና እህልም ተይዟል። የታገቱ ተሽከርካሪዎችና አሽከርካሪዎች ነፃን በማውጣት ጽንፈኛው ቡድን ገንዘብ ካላመጣችሁ አንለቅም ብሎ አግቷቸው የነበሩ የከባድ መኪና አይሱዙ ሲኖትራክና የሕክምና አምቡላንስን ጨምሮ በርካታ የሃርድ ቶፕ ቶዮታ ላንድ ክሩዘር ተሽከርካሪዎችን ከጽንፈኛው እጅ ማስመለስ እንደተቻለም አዛዡ ገልጸዋል።
የሰሜን ምስራቅ እዝ አንድ ሬጅመንት 5ኛ ዓመት የመስረታ በዓሉን በማስመልከት ያሳለፋቸውን ተጋድሎና ያስመዘገባቸውን አጸባራቂ ድሎች የሚዘክር በዓልን አዘጋጅቷል። በሰራዊቱ የግዳጅ ቀጠና በተዘጋጀው በዚህ የመስረታ በዓል ላይ የሰሜን ምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ሻምበል ፈረደ በክብር እንግድነት ተገኝተዋል። ሜጀር ጀነራል ሻምበል ፈረደ ሬጅመንቱ ኢትዮጵያን ከታሪካዊ ጠላቶቿ የውጭ ተላላኪ ባንዳዎች በመጠበቅና ራሱን በአካል ብቃት እንዲሁም በስነ ልቦና በመገንባት በግዳጆች ውስጥ አንጸባራቂ ድል ማስመዝገብ መቻሉ ተገልጿል። ሬጅመንቱ በተሰማራበት የግዳጅ ቀጠናና አካባቢዎች ላይ አንጻራዊ ሰላም በማስፈን ህዝቡን የሰላም ተጠቃሚ ማድረግ ተችሏልም ብለዋል። የሰራዊቱን ጀግንነትና የተጋድሎ ታሪኮችን መዘከር በርካታ ጀግኖችን ማፍራት የምንችልበት አካሄድ በመሆኑ ከዚህ መንፈስ የሚፈጠረው አቅም ራሳችንን ለማንኛውም ቀጣይ ግዳጅ የምንበቃበትን ተነሳሽነት የሚፈጥር ነው ሲሉም ገልጸዋል። የክፍለ ጦሩ አዛዥ ኮሎኔል ዮሐንስ አባተ በኩላቸው የሬጅመንቱ የሰራዊት አባላት ባሳለፏቸው የትግልና የድል ዓመታት በታላቅ ሀገራዊ ፍቅርና ተቋሚ እሴቶች ተገንብተው ህዝቡን ያኮሩ ገድሎችን እየፈጸሙ የመጡ መሆናቸውን አረጋግጠዋል። ምስረታው ዕለትም ዳግም ቃላችንን እናደርሳለን ብለዋል። ግብጽ የኢትዮጵያን የቀይ ባህር ጥያቄ ለማስተናገድ ድጋሜ አዲስ ያለችውን የውሳኔ ሐሳብ አቀረበች። ግብጽ ኢትዮጵያን ወደ ቀይ ባህር ለማድረስ የምታደርገውን ጥረት ለመደገፍ ሐሳብ ማቅረቧ ተሰምቷል። ኢትዮጵያ የቀይ ባህር ተደራሽነትን ከጎረቤት ሀገራት ጋር በድርድር እንድታገኝ ግብጽ ለመርዳት ፈቃደኛ ብትሆንም ኢትዮጵያ በህዳሴው ግድብ ላይ ያላትን አቋም ማለስለስ አለባት ብላለች። ይህ 4 ነጥቦች ያሉት አዲስ እቅድ ለጠቅላይ ሚኒስትር ዶክተር አብይ አህመድና ለአሜሪካው ፕሬዝዳንት ዶናልድ ትራምፕ መላኩም ተገልጿል። ኢትዮጵያ የቀረበውን ሐሳብ የማትቀበል ከሆነ ግብጽ በደቡባዊ ቀይ ባህር በኩል ያለውን የባህር ኃይል በመጨመር አጥር እንደምትፈጥርም ዘገባው አክሎ ገልጿል። ከሰሞኑ የቀድሞ የአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስተር ቲቦር ናጊ ግብጽና ኤርትራ በቀይ ባህር ጉዳይ ላይ የመወሰን መብት ያላቸው የወደብና የባህር በር ያላቸው ሀገራት ብቻ ናቸው ማለታቸውን ተከትሎ ጠንከር ያለ አስተያየት ሰጥተው እንደነበረም ይታወሳል። ዲፕሎማቱ በግብጽና ኤርትራ ሙግት መሰረት በቀይ ባህር ላይ የመናገር መብት ያላቸው የባህር ዳርቻ ያላቸው ሀገራት ብቻ ከሆኑ በሎጂክ ደረጃ በአባይ ወንዝ አጠቃቀም ላይም የመወሰን መብት ሊኖራቸው የሚገባው ውሃውን የሚያመነጩና ወደ ወንዞ የሚያስገቡ ሀገራት ብቻ ናቸው ብለው ነበር። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩ።